አሁን በተሰማ ዜና ታላቁ ሀገራዊ ምክክር ጉባኤ ነገ በአዲስ አበባ መካሄድ ይጀምራል። የትራፊክ ማኔጅመንት ባለስልጣን በአንዳንድ አቅጣጫዎች የትራፊክ መጨናነቅ ሊኖር ስለሚችል አሽከርካሪዎች አማራጭ መንገዶችን እንዲጠቀሙ አሳሰበ። ሀገራዊ ምክክር ጉባኤ ነገ ሐምሌ 8 2018 ዓ.ም በአዲስ አበባ ከተማ መካሄድ ይጀምራል። ለአንድ ወር ያህል የሚቆየው የዚህ ታሪካዊ ጉባኤ ላይ ለመሳተፍ ከመላ ሀገሪቱ የተውጣጡ 4000 በላይ ተሳታፊዎች በአሁኑ ወቅት አዲስ አበባ ይገኛሉ። ተሳታፊዎቹ 5 በመቶ ቡድኖች ተከፋፍለው በተመረጡ አጀንዳዎች ላይ ለ30 ቀናት ሰፊ ውይይት የሚያደርጉ ሲሆን ይህ በሀገሪቱ መሰረታዊ ጉዳዮች ላይ የጋራ መግባባት ለመፍጠር ወሳኝ ምዕራፍ እንደሚሆን ይጠበቃል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተመካካሪዎች ስሜታዊነት በማስወገድና ኢትዮጵያን ማዕከል በማድረግ በሰላሙ መንገድ በጋራ ያቀናሉ የሚል ትልቅ ተስፋ እንዳላቸው ገልጸዋል። የጉባኤው መጀመሪያ ዋዜማ በማስመልከት ትናንት በአዲስ አበባ በተለያዩ ስፍራዎች በመከላከያ ማርሽ ባንድ የሙዚቃ ትርኢት ሲቀርብ ውሏል። ወደ ሌላኛው ዜና መረጃ ስናል የትራፊክ ማኔጅመንት ባለስልጣን ከነገ ጀምሮ እስከ ጉባኤው ፍጻሜ ድረስ አሽከርካሪዎች አማራጭ መንገዶችን እንዲጠቀሙ አስቸኳይ መልእክት አስተላልፏል። የጉባኤው ተሳታፊዎች ጠዋትና ማታ ወደ አዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር በሚገቡና በሚወጡበት ወቅት በሚከተሉት መስመሮች ላይ ከፍተኛ የትራፊክ መጨናነቅ ሊያጋጥም እንደሚችል ተገልጿል። በሲኤምሲ መስመር ከተባበሩት አደባባይ ወደ ኮንቬንሽን ሴንተር፣ ከሲቪል ሰርቪስ ዩኒቨርሲቲ በሳሊተ ምሕረት እንዲሁም ከኢትዮ ቻይና መስመር በሳሊተ ምሕረት እስከ ኮንቬንሽን ሴንተር ባሉት መንገዶች ላይ መጨናነቅ ይኖራል። በመሆኑም በእነዚህ መስመሮች የሚጓዙ አሽከርካሪዎች ከነገ ጀምሮ አማራጭ መንገዶችን አስቀድመው እንዲጠቀሙ የትራፊክ ማኔጅመንት ባለስልጣን አሳስቧል። ሌሎች ወቅታዊ መረጃዎች እንዲደርሳችሁ ቻናሉን ላይክ በማድረግ ይከታተሉን።